ታላቅ የምስጋናና የባርኮት ኮንፈረንስ በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ አፍሪካ ካርሌተንቪል አጥቢያ ከፌብሩዋሪ 12 እስከ ፌብሩዋሪ 15 ለተከታታይ 4 ቀናቶች ኮንፈረንሱ በልዩ ድምቀት ይካሄዳል። በእነዚህ 4 የምስጋናና የባርኮት ኮንፈረንስ ቀናቶች እግዚአብሔር ለምድራችን ቤተክርስቲያንና ለወጣቱ ትውልድ በረከት አድርጎ ያስነሳው አገልጋይ ዮናታን አክሊሉ የእግዚአብሔርን ቃል በኃይልና በስልጣን በመንፈስ ቅዱስ መነዳት በልዩ መገለጥ ያገለግላል። በተለያየ እንቆቅልሽ ውስጥ ላሉና ለህሙማን እንደ እግዚአብሔር ቃል እጅ በመጫን በስፋት ይጸልያል። ድንቅና ታምራት ይሆናል። አስደናቂ የትንቢት ጊዜ፣ የፈውስና የታምራት ነፃ የመውጣትና በመንፈስ ቅዱስ የመሞላት ጊዜ ይሆናል። እንዲሁም ከተወዳጁ ዘማሪ ሳሙኤል አዲሎ ጋር በዝማሬ አምላካችንን የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በደቡብ አፍሪካና በካርሌተንቪል አካባቢ የምትገኙ ኢትዮጵያውያንና ኤርትራውያን በጌታ ፍቅር ሁላችሁም ተጋብዛችኋል። ስክሪኑ ላይ ባለው አድራሻ ያገኙናል። ማርሴል ቲቪ ወርልድ ዋይድ፣ ወንጌል ይለውጣል።